30 ቀናት ወይንም ከዛ በታች። አዎ ያላችሁ ቀናት እነዛ ብቻ ናቸው። ነገር ግን አረፈደም። ምንም ጥራት ባትጀምሩ እንኳን በለዚህ 30 ቀናት የተሻለ ነገር ማድረግ ትችላላችሁ። ምንም ማድረግ እንደማትችሉ እየተሰማችሁ ይሆናል። ለማጥናት ረፍዷል፣ ጊዜ የለኝም። ነገር ግን የቀራችሁን 30 ቀናት በስርዓትና በብልሃት ከተጠቀማችሁበት እመኑኝ ሁሉም ነገር ይቀየራል። በዚህ ቪዲዮ ጊዜ ወስጄና እኔ ማትሪክን ካለፍኩበት ሁኔታ ተነስቼ የ4 ሳምንታት እቅድ ያዘጋጀሁላችሁ ሲሆን ይሄ የ4 ሳምንታት እቅድ ከምንም ማትሪክን ለመፈተን ዝግጁ ለመሆን ያሸጋግራችኋል። ሰብስክራይብ አድርጋችሁ ቪዲዮን ጀምሩት። ሳምንት 1 ቢልድ ዘ ፋውንዴሽን ወይንም መሰረትን መገንባት ይባላል ይሄ ሳምንት። ይሄንን ሳምንት ቀለል አድርጋችሁ ጀምሩት። በዚህ ሳምንት ውስጥ በቀን 2 ሳብጀክት ብቻ አንብቡ። ለምሳሌ ጠዋት እንግሊሽ ካነበባችሁ ከሰዓት ማትስ ማለት ነው። ሁሉንም ነገር ለማስተዋል አትሞክሩ። ይልቁንስ ዋና የሚባሉ ኮንሰፕቶች ላይ ፎከስ አድርጉ። ማለት ያ ቻፕተር ምን ይላችሁ እንደፈለገ ለመረዳት ሞክሩ። እና ደግሞ ፐርፌክሽን ማስተዳደር የለባችሁም በዚህ ሳምንት። ይልቁንስ በጥልቀት ለመረዳትና ፎከስ ማድረግን ማስተር አድርጉ። ሳምንት 2 ፕራክቲስ ስማርት ወይንም ደግሞ በብልሃት መለማመድ ይባላል ይሄ ሳምንት ትክክለኛ ፈተና ላይ እንዳላችሁ በማሰብ የምትለማመዱበት ነው። የቀድሞ የማትሪክ ፈተናዎችን ደቂቃ በመያዝ መስራት ማለት ነው። እና እነዚህን ጥያቄዎች ስትሰሩ ደብተር ማየት የለም ወይንም ደግሞ ጎግል ማድረግ የለባችሁም። ይህንን ማድረጋችሁ ለምን ይጠቅማችኋል መሰላችሁ? አንደኛ ምን ያክል አውቃችኋል የሚለው ነገር ታዩበታላችሁ። ሁለተኛ ደግሞ ራሳችሁን ጫና ውስጥ ከታችሁ መስራት ትለማመዱበታላችሁ። ሶስተኛ ፈተና ላይ ሰዓት አጠቃቀምን ታውቁበታላችሁ። አራተኛው ደግሞ ትክክለኛ ፈተና ላይ ሲገቡ አዲስ አይሆንባችሁም ማለት በቃ አትደናገጡም። ሌላው በዚህ ሳምንት ኖት መያዝ የለም ወይም ደግሞ ረጅም ሰዓት ማረፍም የለባችሁም። ጥያቄዎች ላይ ብቻ ትኩረት የምታደርጉበት ሳምንት ነው። ጥያቄዎችን ሰርታችሁ ከጨረሳችሁ በኋላ መልሶቹን ማስተያየት ይኖርባችኋል። ከዛ በትኩረት ተመልከቱት። ማለት የትኛው ጥያቄ ነው ሳታችሁት እና ደግሞ ለምን ሳታችሁት ጥያቄ ማለት የፎርሙላ ስህተት ነበረ፣ የንባብ ስህተት ነበረ እና ችግራችሁን በደንብ ለዩት። ስለዚህ ችግራችሁን አንዴ ከለያችሁት ያን ስህተት ደግማችሁ አትሰሩ ማለት ነው። ከዛም ከሱ ጋር የሚመሳሰሉ ጥያቄዎችን በመስራት በደንብ መለማመድ ይኖርባችኋል። ቀጥላችሁም በየአመቱ የሚደጋገሙ ጥያቄዎች አሉ ማትሪክ ላይ። ይሄ ማለት ማትሪክ ፓተርን አለው ማለት ነው። ፓተርን ማለት በተደጋጋሚ የሚመጣ የሚመሳሰል ቅርጽ ያለው ነገር ማለት ነው። ለምሳሌ ማትሪክ ላይ በየአመቱ ከሚመጡ ጥያቄዎች ለምሳሌ ማትስ ላይ ሶልቭ ፎር ኤክስ፣ ባዮሎጂ ላይ ዋት ኢዝ ፎቶሲንቴሲስ፣ ሂስትሪ ላይ ደግሞ እንደምሳሌ ካየን እኔ እንኳን በደንብ ከማስተዋሳቸው ዋት ዋዝ ዘ ኮዝ ፎር ዘ ራይዝ ኦፍ አክሱሚት ኪንግደም። ይህ ጥያቄ ለምሳሌ በየአመቱ ማትሪክ ላይ የማይቀር ጥያቄ ነው እና የዚህ ጥያቄ በዋናነት መልሶቹ ሁለት ናቸው። የመጀመሪያው ስትራቴጂክ ትሬድ ሎኬሽን እና ሪች አግሪካልቸራል ላንድ ናቸው። ወይም ደግሞ አክሱም ራይዝ እንድታደርግ በአንዴ ትልቅ ቦታ እንድደርስ ያደረጋት ይሄ ነው። ማለትም በቃ የነበረችበት ቦታ ወይም ደግሞ አክሱሚት ኪንግደም የተቋቋመችበት ቦታ ለትሬድ ወይም ደግሞ ለንግድ በጣም ወሳኝ ቦታ ስለነበረ በዛና አንደኛ ሌላው ደግሞ በአግሪካልቸራል ላንዷ ወይም ደግሞ መሬቷ ፈርታይል ነበረ ምናምን ይሄ ነው። ግን ደግሞ መልሱ ወይም ደግሞ መመለስ ያለባችሁ እንደዚህ አይነት ጥያቄ ሲመጣ ብዙዎቻችሁ እንደምታውቁት ስትራቴጂክ ትሬድ ሎኬሽን ነው። ወይም ደግሞ የነበረችበት ቦታ ለንግድ እንትን በመሆኑ ነው በጣም ባንዴ ራይዝ እንድታደርግ ያደረጋት ምክንያቱ ይሄ ነው። ስለዚህ መልሱ ይሄ ነው እና ይሄ ጥያቄ ብዙ ጊዜ ለምሳሌ ማትሪክ ላይ አይቀርም። ግን ደግሞ መልሱ ላይ ሲመጣ ስትራቴጂክ ትሬድ ሎኬሽን ላይ ላችሁ ይችላል። ኮንሴፕቱ ሊቀይረው ይችላል እንጂ በቃ እንደዚህ በየአመቱ የሚመጡ ጥያቄዎች አሉ ማለት ነው። ፓተርን ያላቸው ተመሳሳይ ጥያቄዎች ነገር ግን አመጣጣቸውን የሚቀይሩ ጥያቄዎች አሉ። ይሄ ማለት ፓተርን ነው ቅድም እንደነገርኳችሁ። ስለዚህ የማትሪክን ፓተርን አወቃችሁት ወይም ደግሞ ይህን መንገድ አወቃችሁት ማለት ማትሪክን ለማለፍ ሾርት ከቱን ወይም ደግሞ አቋራጭ መንገዱን አግኝታችሁታል ማለት ነው። ሳምንት 3 ፊክስ ዩር ዊክ ስፓት ወይም ደግሞ ደካማ ጎናችሁን ማጠናከር ይባላል ይሄ ሳምንት። ሶስተኛ ሳምንት ላይ አዲስ ምዕራፍ የምትጀምሩበት ሳምንት አይደለም። ይልቁንስ ከዚህ በፊት የምታውቁትን ግን ደግሞ ደካማ ጎናችሁን የምትጠናክሩበት ሳምንት ነው። የድሮ ፈተናችሁ ካለ አውጡት እና እያንዳንዷ ስህተት አስምሩባት። ነገር ግን ይህንን የምታደርጉት ለመጸጸት ሳይሆን ለምን ተሳስታችሁ እንደነበረ ለማወቅና ለመረዳት ነው። ለምሳሌ የሳታችሁት ማትስ ከነበረ ፎርሙላ ረስታችሁ ነው። ሌላ ሳብጀክት ደግሞ ከሆነ ያልተረዳችሁት ቃል ነበረ ወይስ ደግሞ ወሳኝና አሳሳች የሚባሉ ቃላቶች ላይ ትኩረት ሳታደርጉባቸው አልፋችሁ ነበረ። ለምሳሌ ኖት፣ ኤክሰፕት የመሳሰሉ አሳሳች ቃላቶች ላይ ትኩረት አላደረጋችሁም ነበር ማለት ነው። በቃ ይሄ ሳምንት ያኛው ግራ ያጋባችሁን ቻፕተር የምታዩበት ሳምንት ነው። ለመሸምደድ የሞከራችሁ አሪያዝ ያላችሁ ነገር በፍላሽ ካርድ የምታወጡበት፣ ግርግዳችሁ ላይ የምትለጥፉበት እና በተደጋጋሚ የምትለማመዱበት ሳምንት ነው። ሌላው ደግሞ ተመሳሳይ ጥያቄዎችን በተደጋጋሚ ሶልቭ የምታደርጉበት ሳምንት ነው። ከባድ የሆነውን ሳብጀክት ለመደበቅ አትሞክሩ። ወይም ደግሞ ማትስ ላይ ጥሩ አይደለሁም፣ ባዮሎጂ ላይ ብዙም አይደለሁም አትበሉ። በዚህ ሳምንት ተጋፈጧቸው። ምክንያቱም ምናልባትም በዚህ ሳምንት ተጠናከራችሁ ደካማ ጎናችሁ በኋላ ላይ ልታልፉ ምክንያት ሊሆን ስለሚችል። ሳምንት 4 ፋይናል ሪቪው ኤንድ ፎከስ ወይም ደግሞ ትኩረት የማድረግና የመጨረሻ ሪቪዥን ይባላል ይሄ ሳምንት። ይህንን ሳምንት ቀለል ለማድረግ ሞክሩ። የምታውቋቸውን ነገሮች ሪቫይዝ አድርጓቸው። አሪፍ እንቅልፍ ተኙ፣ ጥያቄዎችን ተለማመዱ፣ ራሳችሁን አረጋጉ። ኦልሞስት ለፈተናው ደርሳችኋል። 24 ሰዓት ማጥናት አይጠበቅባችሁ። ነገር ግን ኮንሲስተንት ወይም ደግሞ ጽኑ መሆን ነው የሚጠበቅባችሁ። በየቀኑ በትንሹም ቢሆን ትኩረት ማድረግና የቻላችሁትን ጥረት ማድረግ። በቃ 30 ቀናት አላችሁ ወይንም ከዛ በታች ተጠቀሙባቸው።